for someone who's stressing out right now ማድረግ የምትችሉትን ነገር ልንገራችሁ it's a tip so ባጭሩ እኔ የማደርገውን ነገር ነው የምነግራችሁ I'm not an expert at this so እኔ የማደርገው ነገር ምንድነው እጽፈዋለሁ በጣም ያስጨነቀኝን ነገር እጽፈዋለሁ በተቻለኝ መጠን ሁሉንም ነገር ያስጨነቀኝን ነገር like the brain dump ሁሉንም ነገር ለመጻፍ ሞክራለሁ ጭንቅላቴ ውስጥ የመጣውን ሐሳብ ስለዛ ጉዳይ ብቻ ግን be objective about that ያን ጉዳይ ብቻ ጻፉት like አንድ ያስጨነቀን ነገር ካለ አንዱን ነገር በስነ ስርዓት ኤክስፕሌን ማድረግ መቻል ማለት ነው ብዙም ከሆነ በዛው ልክ ግን አንድ አድርገን ኤክስፕሌን ማድረግ መቻል እንዲ ድብልቅልቅ እንዳይል ማለት ነው ከዛ በተረፈ በቃ ምንም ፓንክቹዌሽን መጠቀም የለባችሁም ወይ ማስተካከል የለባችሁ ጽፋችሁን ኦር ግራመሩ ማስተካከል የለባችሁ ብላችሁ ዳምፕ አድርጉት ከዛ በኋላ ማድረገው ምንድነው ኦብጀክቲቭሊ ያነባዋለሁ ችግር ኦብጀክቲቭሊ ያነባዋለሁ which means መጽሐፍ የሚጠቅመን ነገር ምንድነው መሰላችሁ ይሄ አሁን ብዙ ጊዜ any kind of self help ነገሮች ላይ ስትሄዱ ሚላችሁ ነገር ነው ጻፉት የምትመኙትን ነገር ጻፉት የምታረጉትን ነገር ጻፉት the act of መጽሐፍ ራሱ የሚፈጥረው የሆነ አይነት ኒውራል ኮኔክሽን አለ which means ጃችን ከስክሪፕቶ ጋር ተገናኝቶ ሲጽፍ የሚፈጥረው ኒውራል ኮኔክሽን አለ አንድ ሁለተኛ በዚህ በኔ ኬዝ ደግሞ ጻፉት የምልበት ምክንያት ምንድነው ጭንቅላታችን ውስጥ በጣም ብዙ ሐሳብ ነው ያሉት በጣም ብዙ ሐሳቦች በጣም ብዙ ኔጌቲቭም ፖዚቲቭም ሐሳቦች ሶ በዛ ሁሉ ድብልቅልቅ ነገሮች መሃል አንድ የሚያስጨንቀን ነገር ሲጨመርበት በጣም ትልቅ ነገር ሆኖ ነው የሚታየው ግን ችግሩን ብቻውን like isolate አድርገን አውጥተን ወረቀት ላይ ስናየው it's not that bad እንዳሰብነው ያናል ኮምፕሊኬትድ እና ከባድ ችግር ራሱ አይሆንም ያቀለዋል ችግሩን ብቻውን እንዲወጣ ያደርገዋል ብቻውን ሲሆን ደግሞ ጭንቅላታችን ውስጥ ሆኖ ከብዙ ሐሳቦች ጋር ያለውን ያህል አቅም የለውም so እንጽፈዋለን ከጻፍነው በኋላ ኦብጀክቲቭሊ ያነባዋለሁ which means ኢሞሽኔን ከውስጥ ያወጣውና ማለት ወይንም like ኦብጀክቲቭሊ ነገሩን ልክ እንደሌላ ሰው ችግር ቁጭ ብዬ ለማንበብ ሞክራለሁ ኢሞሽናል አለመሆን እየሞከርኩ ማለት ነው so ችግሩን አነባዋለን ከዛ በኋላ ማድረግ የምንችለው ነገር ፖሲብል መፍትሄ ሊሆን የሚችሉ ነገሮች ለዚህ ችግር ፖሲብሊ መፍትሄ ሊሆኑ የሚችሉ ነገሮችን ጽፈዋለሁ so ፖሲብል መፍትሄ ሊሆኑ የሚችሉትን ነገሮች ብዙ ጊዜ ይኖራቸዋል ብዙ ጊዜ መፍትሄ ይኖራል ችግራችን መፍትሄ ማለት አሸንፈን የምንወጣበት ምክንያት ወይንም አሸንፈን የምንወጣበት መንገድ ማለት አይደለም አንዳንዴ አክሰፕት አድርገን የምንኖርበት መንገድ መፍትሄ ለእናንተ ፒስ ኦፍ ማይንድ የሚሰጣችሁ ነገር ነው መፍትሄ ስለዚህ ሜቢ የሆነ ነገር ማድረግና የሆነ ነገር መለወጥ ሊሆን ይችላል መፍትሄ ወይም ደግሞ አክሰፕት አድርጎት መቀበል ሊሆን ይችላል if there is a problem in our life አንድ ሶስት አማራጭ ነው ያለን ብዬ ነው የማስበው either you change it or you walk away from it or you accept it ወይ ተቀየሩታላችሁ ወይ ጥላችሁ ትሄዳላችሁ ችግሩን ወይ ደግሞ አክሰፕት አድርጋችሁ ትኖራላችሁ so ከነዚህ ሶስት ነገሮች ስለማይወጣ እነዚህን ሶስት ሜተዶች ተጠቅመን መፍትሄ ሊሆን የሚችለው ነገር እጽፈዋለሁ ከሌላው መፍትሄ just let it go ማለት አክሰፕታንስ ነው ማለት ነው ያለን መፍትሄ so አክሰፕት አድርጎት መኖር ወይንም walk away አድርገን ከዛ ችግር ሄደን ትተነው ሸሽተነው ሳይሆን ትተነው ለምሳሌ የማይሆን አይነት ሪሌሽንሺፕ ከሆነ ችግራችን እና በምንም አይነት ፊክስ መደረግ የማይችል ከሆነ then walk away from it like for your own peace of mind so እንደዛ ማለት ነው so እነዚህ መፍትሄዎች ጽፋቸዋለሁ ከዛ በተቻለ መጠን ማድረግ የምችለው ነገር ካለ በዛ ችግር ላይ ማድረግ የምትችሉት ነገር ካለ go do it ማድረግ የምትችሉት ነገር ካለ አትቀመጡ because ላደርገው ብላችሁ የምታስቡት ነገር painful የሆነውን ያህል ቁጭ ብሎ መጨነቅ ደግሞ it's so painful so ቁጭ ብሎ መጨነቅን ያህል painful ነገር ስለሌለ just go and do it በተቻላችሁ መጠን ብዬ ማስበው so I'll do that ማድረግ የምንችለው ነገር ካለ ማለት all the way through እስከ ፕሮብሌሙ ከሚፈታበት ድረስ እናየዋለን ማለት ሳይሆን just ማየት የምንችለውን ያህል እርምጃ መራመድ መቻል አለብን ትንሽ እርምጃ በተራመድን ቁጥር ነው ፍቱ የተገለጠልን የሚመጣው ለምሳሌ የሆነ ከዚህ ካለውበት ቦታ መገናኛ መሄድ ብፈልግና ማታ ቢሆን እየነዳው ከሆነ ጨለማ ውስጥ ነኝ እየነዳው ከሆነ መብራት የመኪናዬ መብራት የሚያሳይ የመጀመሪያውን 50 ሜትር የመጀመሪያውን 50 ሜትር ሲሄድ ሌላኛው 50 ሜትር ይገለጣል which means መንገዱን ካልጀመራችሁት ከዚህ እስከ መገናኛ ድረስ ካልበራልኝ ብያልቀር which means በተቻላችሁ መጠን ችግራችሁን አንድ እርምጃ ለመሄድ ሞክሩ አንድ እርምጃ ስትሄዱ ይገለጥላችኋል ቀጣዩ እርምጃ ይሄኛውን ሳንሄደው ግን እስከ መጨረሻው ድረስ ካላየሁት ብለን ቁጭ ብለን እንቀራለን እንጂ we cannot change anything that's not the way to change anything so በተቻላችሁ መጠን ይሄን ለማድረግ ሞክሩ I guess it will help because it helped me that's all I want to say thank you bye